ልጄ ወይ አባ ወግ ማረግሽን ሳላይ እንደ ልጅ መሳም እንዳማረኝ ለመልጥሽ እኮ ነው። አባኔ እኮ የራሴ ምለው ሳለኝ ለምን ትንሽ ጊዜ አትታገሰኝም? ትንሽ ጊዜ ብቻ ትንሽ ጊዜ ለመልጥሽ እኮ ነው ልጄ። አባ እንደዚህ አትበልቶ ትንሽ ጊዜ ብቻ አስጠኝ፣ ትንሽ ጊዜ ታገሰኝ። ምን አይነት ጭካኔ ነው ልጄ? አባትሽ እንደዚህ የሞት አፋፍ ላይ ሆኖ አልተዘጋጀውም ምናምን እያልሽ ምክንያት ትሰጫለሽ? ምን አለ እኔስ የስንቱን መንደርተኛ እየዞርኩ የበላሁትን ብታሳርፊኝ፣ ወግ ማረግሽን ብታሳይኝ። እማኔ ሳልፈልግ ቀርቼ ነው እንዴ? እኔ እኮ የራሴ የምለው ፍቅረኛ ሰው አለኝ። ትንሽ ጊዜ ይፈልጋል። ምን አለ ይሄን እንኳን ብትረጂ። ምን ሆነሽ ነው? ማሰብ ያለብሽ ስለሱ ነው እንጂ ስለኔ ተራራ እንዴ? እንዴት ይሄን አንቺ መረዳት ያቀትሻል? ሄሎ አቤል፣ የት ነው ያለው? ውጋቴ እንዴት ነሽ? ምንድን ነው እንደዚህ አጣርተሽ የጠራሽ? አቤላ ቶሎ መጋባት አለብን። በዚህ ጉዳይ ስንቴ ነው የምንከራከረው? ትንሽ ጊዜ ጠብቀኝ አላልኩሽም? ትንሽ ጊዜ ብቻ እኮ። ምን ማለት ነው አቤላ? አባቴ እኮ ታሞ ቤት ተኝቶ ነው ያለው። ይገባኛል እኮ ግን ለአንተ እየከፈልኩት ያለሁት መስዋዕትነት አይታየም? ታዲያ ተጋብተን እኮ ችግር የለውም ግን ተጋብተን በምን እንኖራለን? እሱ ነገር አያሳስብሽ? የልጆቻችን ነገር አያሳስብሽ? ስለዚህ ጉዳይ የማስረዳ እቤት እየጨቀጨቁኝ ነው። ለአንተ ብዬ እየከፈልኩት ያለሁት መስዋዕትነት አይታየም እኮ። መቼ ነው እሱ? ትንሽ ጊዜ በቃ ትንሽ ጊዜ እንሰራለን። አሁን እኮ ነገሮች እየተስተካከሉ ነው። መቼ ነው እሱ? እኮ ይሄ እዚህ ጊዜ በለኝ። እኔ እዛ ያለው ነገር እያስጨነቀኝ ነው። አባቴ ተጣወይ ስለአንተ መስዋዕትነት ምን ያክል እየለፋው እንደሆነ ታውቂያለሽ አይደል? ትንሽ ጊዜ ብታገሽ ምን ችግር አለ? በቃ ነገሮች እኮ አሁን እየተስተካከሉ ነው ያለው። ስለዚህ ትንሽ ጊዜ ጠብቅ። ትንሽ ጊዜ ተረጅ ትንሽ የኔ አበባ ከሌላ ሰው ጋር የኔ አበባ ምን በደልኩኝ? ምን አጠፋሁ? እየሞከርኩኝ ነው ማለት ነው። ልፋቴ ምን አለበት? በኔ ላይ ሌላ ሰው ሁሌ ተደጋጋሚ ቃላት ያሰለችው። ትንሽ ጊዜ እኮ ነው ያልኩት። ምንም የምትሞክረው ነገር የለም። አባቴ ሲሞት ማየት አልፈልግም። ይሄ እንኳን እንዴት አይገባህም? አባቴን ከማጣ ምንም ነገር መቅረት ይችላል። የረበሽከ አትንሽ አባትሽን ውጭ አሳክምልሻለሁ። ተወሱ ነው እንጂ ፍቅር ወደ ኋላ ለምን ትሄጃለሽ? ነይ እጅሽ ክተች እንጂ አባትሽን ድል አድርገን ነው የምንደግሳቸው። እሺ እንዳታስቢ። ሳቂቴ ሳቂ እንጂ ለማን ብለሽ ነው የምታኮርፊ? ሰገግ የት እንገንባሉ? ቴምር በየቦታው ቤት ይገነባል። የኔን ትዳር ማን ይገንባልኝ? ሳቂቴን ማን ይመልስልኝ? የኔን ሰርግ እናንተ በየቦታው ቴምሮች ቤት ትገነባላችሁ። የእኛን ትዳር ማን ይገንባል? ትዳሬንስ ሳቂታዬንስ ማን ይመልስልኝ?